አረ ወገኖች ጋር ምን እየተፈጠረ ነው ያለው? ፍቅርና ቆይና ተረጋጊ። ቆይ ፈጣሪ ማለት ነው። ጥቅም ገና ልጅ ነሽ። እሱም ታብታብ አድርጉ እስኪ 4 ሚሊዮን ታብታብ ብዙ ነገር ይጠበቅባችሁ ሊንኩን ደግሞ 30 ሺህ ያስገቡት። በዚህ እድሜያችሁ አመሰግናለሁ አቡዬ። ፉአድ ይቅርታ ስላቋረጠችክ አሁን ቀጥል። እሺ ሶሪ ስለ ልጃችሁ ብታስቡ ከዚህ በኋላ ይሰማኛል። እኔ ግን አይቴ እያስተካከልኩ ነው ብላለች። እዚህ ጋር ናት ታሳድጉ ይሰማኛል ብላ ራሷ ፍቃድ ሰጥታለች። እና ይሄ የኔ አመለካከት የሴቶች ቤት ብዙ ነገር እየተቻለ አይዞህ ችግር የለም። እዚህ ጋር ያለነው ሶስታችንም ሴቶች ብንሆንም ግን ከዚህ 30,700 ህዝብ ውስጥ ምናልባት አብዛኛው ሊሆን ይችላል። ስለዚህ የተጎዳሽ ትመስላለች ከንግግሩ አንጻር ምንም ድንገት ነው ሀቢባ ጋር ነው የተባልኩት። ግን አይ ነው እውነት ስለሆነ ለዛ ነው የመጣሁት። ስለ ሀቅ ለማውራት ነው የመጣ ነው። ማናችንም እኔ ፍቅር ላይ ክፉ ነገር አስቤ ምንም ነገር አድርጌ አላውቅም። ቅድም አሁን ቪዲዮን ዘለልከው ምናምን ወደሚለው እንድመጣልሽ ትምጣ ወይስ አለው ብላለች እኮ ጥላዋ ይታየኛል። ሪንግ ላይቷን እያስተካከለች ነው አለች። ጥላዋ ይታየኛል እያስተካከለች። ኦኬ ያው እጇን አሳየች አለሁኝ ይሰማኛል። እጇ አለች። ሀቢባዬ እንዴት መሰለሽ ቪዲዮ አዎ ሰርቻለሁ። ምን አይነት ቪዲዮ መሰለሽ? ይኸውልሽ ገብተን ማየት የምንችለው ነገር ስለሆነ ምንም አያጋጨን ያለ ቪዲዮ ስለሆነ ምን መሰለሽ ሀቢባዬ ቪዲዮ ላይ ዋና መሰረታዊ ነገር አድርጌ የገባሁት የሰራሁት ቪዲዮውን ከፍቅር ጋር ተጣልቻለሁ። እውነቱም ከፍቅር ጋር ተጣልቻለሁ። ብዙ ደክሜያለሁ እና መታረቅ አልቻልኩም። መታረቅ እፈልጋለሁ። አስታርቁኝ። አጥፍቼም ከሆነ እንደውም አጥፍቼባት እንደዚህ አድርጌ ሊሆን ይችላል። እኔ አብሬያት መሆን እፈልጋለሁ ምናምን ነገር በቃ ልጅ አለን፣ ወልደናል፣ የወለድን ልጅ ሰዎች ነን። በቃ ባለማወቅም በማወቅም እስከ ዛሬ በአንዳንድ ነገሮች ምክንያት እናንተንም ዋሽተናችኋል።